ሰላምና ጸጋ ይብዛላችሁ። ቅዱሳን እንዴት ናችሁ? ዛሬም ስለ ጸሎት በተመለከተ አንድ ጉዳይ ላይ አብረን እናወራና ከዛ በኋላ መጨረሻ ላይ እጸልያለሁ። ለብዙዎች ምስክርነት ይሆናል። መጽሐፍ ቅዱስ ላይ መዝሙረ ዳዊት ላይ የተቀመጠው ሐሳብ ላይ ተነስተ ነው የምናየው። በጭንቅ ቀን መጸለይ ያለብን ጸሎቶች እዚህ ጉዳይ ላይ እናያለን። ብዙ ጭንቀት በህይወታችን ላይ ሲመጣ አማራጭ ሌላ የለም፣ ጸሎትና ጸሎት ብቻ ነው። እዚህ ጉዳይ ላይ አብረን እናያለን። መዝሙረ ዳዊት ምዕራፍ 20 ከቁጥር 1 ላይ ስናገር እግዚአብሔር በጭንቅ ቀን ይስማ ይላል። እግዚአብሔር ጭንቅ ቀን እንደሚሰማ ስለሚያውቅ ዳዊት ብዙ ጭንቀት ውስጥ አልፏል፣ በብዙ ምዕራፍ ውስጥ አልፏል። ባለፈበት ጎዳና ግን እንዲህ እያለ ይጸልያል፣ እግዚአብሔር በጭንቅ ቀን ይስማ እያለ። እግዚአብሔር በጭንቅ ቀን ይሰማል። በተጨነቅነው ጉዳይ ላይ ከአቅማችን በላይ በሆነው ጉዳይ ላይ እግዚአብሔር ፊት እንጸልያለን፣ እግዚአብሔር መልስ ይሰጣል። እና መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በተጨነቀው ሰዓት ላይ አሳልፎ በሚሰጡበት ሰዓት ላይ በጣም አንድ ነገር ውስጥ ነው የገባውበት። አማራጭ ሌላ የለም። ወዲህም አየ፣ ሲያይ ምንም ሌላ አማራጭ የለም። ከዛ ይዞ ወደ ተራራ ወጣቸው። ተራራ ሲወጣ እነሱን ይዞ የሄዱት እነሱም ተኙበት፣ አልቻሉም። አብሮ ያለው የነበሩትም አልቻሉም፣ ተኙ። እሱ ወዲህና ወዲያ ይመላለሳል፣ ደጋግሞ ይመላለሳል። አንድ ነገር ሊሆን እንዳለ ስለሚያውቅ ማለት ነው። ስለዚህ በዚህ ጉዳይ ላይ ኢየሱስ ምንድነው የተጠቀመው? አንድ አማራጭ ጸሎት ነው የተጠቀመው። ማቴዎስ ወንጌል ምዕራፍ 26 ላይ እንዲህ እያለ ይናገራል። ማቴዎስ ወንጌል ምዕራፍ 26 ይህን ክፍልን ላንብና ከዛ በኋላ እሱ ጸሎት በጣም ወሳኝ ስለሆነ በሱ ጸሎት ላይ አብረን እናያለን። እንዲህ ነው ሙሉ ማቴዎስ ወንጌል ምዕራፍ 26 ከቁጥር 39 ጀምሮ እንደዛል። ጥቂት አለፍ ብሎ በግንባሩ በመደፋት አባቴ ሆይ ቢቻል ይህ ጽዋ ከኔ ይለፍ፣ ነገር ግን እኔ እንደምፈልገው ሳይሆን አንተ እንደምትፈልገው ይሁን ብሎ ጸለየ። እኔ የሚፈልገው ሳይሆን ጭንቁ በጣም ከባድ ነበር፣ ከአቅም በላይ ነው። ያ በላይ ስለሆነ ዙሪያው ሲያይ ያሉ አብሮ የነበሩ ደቀ መዝሙሩ አልቻሉም። ምንም አማራጭ የለም። እኛ በአማራጭ ያጣነው ጉዳይ ላይ ከአቅማችን በላይ የሆነው ጉዳይ ላይ በህይወታችን ላይ በገጠመው ቻሌንጅ ላይ አንድ መልስ አለ፣ እነግራችኋለሁ። ጸሎት፣ ወደ እግዚአብሔር እንጸልይ። ምን ብለን እንጸልይ? አንደኛው በጭንቅ ቀን ከምንጸልየው ጸሎት ውስጥ አንዱ ምንድነው ታውቃላችሁ? እንዲህ ነው ያለው ኢየሱስ ጸልዩ፣ እኔ እንደምፈልገው ሳይሆን አንተ እንደምትፈልገው ይሁናል። እኛ የምንፈልገው ብዙ ነገሮች አሉ። በህይወት ዘመናችን ብዙ ነገሮች እንፈልጋለን። ብዙ ነገሮች ፍላጎታችን አለ። ግን እግዚአብሔር ፊት ላይ ስንቀርብ እኔ የሚፈልገው ነገር አልሆን ቢል እንኳ አይሰራ ቢል እንኳ በእግዚአብሔር ፊት ላይ እንደዚህ ብለን መጸለያለን፣ እኔ የሚፈልገው ሳይሆን አንተ እንደምትፈልገው ይሁንልኝ። እግዚአብሔር ሆይ አንተ የምትፈልገው ነገር ይሁን ብለን መጸለያለን። እሱ የሚፈልገው ነገር ይሁን። ያስጨነቀው ነገር በዛ ሰዓት ጥሎ እንዲሄድ ያ ችግር መልስ እንዲያገኝ ከፈለገን ራሳችን እየተጨነቀን ግራ የተጋባን ያ ጉዳይ ላይ ብቻ ጊዜን መውሰድ የለብንም። ጊዜ መውሰድ አለብን። ነገሩን ለእግዚአብሔር መስጠት አለብን። አንተ የምትፈልገው ነገር ምንድነው አባቴ? አንተ የምትፈልገው ነገር ይሁን ብለን ለሱ መስጠት አለብን። ለሱ ስንሰጥ እግዚአብሔር ይሰራዋል። እሱ የሚፈልገው ነገር አለ። ያ ነገር ማይሆን ከሆነ እንኳ እንደማይሆን አድርጎ ያሳውቃል። በዛው ጸሎት ውስጥ መልስ ይሰጠዋል። ኢየሱስ ጌታ። ስለዚህ እንደዚህ ብናደርግ ሁልጊዜ በምንጸልበት ሰዓት ላይ በተጨነቀን ሰዓት ሁሉ በተለያየ ሁኔታ ውስጥ በምናልፍበት ሰዓት ሁሉ ጭንቀት አለ። ከተኛው ሁኔታ ከዓለም የሚመጣ የተለያየ ጭንቀት አለ። የተለያየ ኑሮ የሚከብድ፣ ስራው የሚከብድ፣ ህይወት የሚከብድበት ጊዜ አለ። በዛ ሰዓት ላይ እንዲህ ያላችሁ እንድጸልዩ እመክራችኋለሁ። እኛ እንደምንፈልገው ሳይሆን እሱ እንደሚፈልገው እንዲሆን ለሱ አሳልፋችሁ ስጡ። ለሱ ፍቀዱለት። እሱ መልስ ይሰጣል። ኢየሱስ ጌታ ነው። አሁን በዚህ ጉዳይ ላይ እጸልያለሁ። ከኔ ጋር አብረን እንጸልያለን። በተጨነቃችሁ ጉዳይ ላይ እኔ እጸልያለሁ፣ እግዚአብሔር መልስ ይሰጣል። በናዝሬቱ በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ ከዚህ ደቂቃ ጀምሮ እግዚአብሔር መንፈስ ቅዱስ በተጨነቃችሁ ጉዳይ ላይ
እግዚአብሔር መልስ እንዲሰጥ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ በተለያየ ሁኔታ ውስጥ በስራ ይሁን በኑሮ ይሁን እግዚአብሔር ሆይ በትዳር ይሁን በበሽታ ምክንያት ይሁን ተጨንቆ ለነበሩ ሰዎች እግዚአብሔር ሆይ አሁን በዚህ ሰዓት እንድትደርስ በጌታ በኢየሱስ ክርስቶስ ጸልያለሁ። አባቴ ጸልያለሁ። ከዚህ ሰዓት ጀምሮ የታመመ ሰው ካለ በኢየሱስ ክርስቶስም እንዲፈውስ፣ በበሽታ ተጨንቆ ያለው በኢየሱስም ፈውስ እንዲሆን በጌታ በኢየሱስ ክርስቶስም ጸልያለሁ። በስራ ምክንያት ተጨንቆ የነበር በጌታ በኢየሱስም ስራው እንዲስተካከል በጌታ በኢየሱስ ክርስቶስም ጸልያለሁ። እግዚአብሔር ሆይ ጭንቅ የሆነው ነገር ከአይምሯችሁ በላይ የሆነው ነገር እግዚአብሔር በኑሯቸው ላይ እግዚአብሔር በመውጣት በመግባታቸው ላይ እግዚአብሔር ጥያቄ የሆነባቸው ጉዳይ ላይ ዛሬ አንድ ጸሎት ጸልያለሁ። መልስ እንዲሆን እግዚአብሔር መልስ እንዲሰጣችሁ በኢየሱስ ክርስቶስ ጸልያለሁ። እግዚአብሔር ሆይ አሁን ከዚህ ሰዓት ጀምሮ ፈጣን የሆነው መልስ እንዲሰጣችሁ በኢየሱስ ክርስቶስ ጸልያለሁ። የትኛውም የክፋት አዋጅ እንዳይሰለጠን አንተ እንደምትፈልገው እንጂ እግዚአብሔር ሆይ እኛ እንደምፈልገው እንዳይሆን ያንተ ፍቃድ እንዲፈጸም በኢየሱስ ክርስቶስ አንተ ያሰብከውና አንተ ያወቅከው እግዚአብሔር ለእኛ ያዘጋጀው ነገር ጠላት እንዳያዘገይ በጌታ በኢየሱስ ክርስቶስ ከዚህ ሰዓት ጀምሮ ፍቃድ በእኛ ላይ እንዲሆን ፍቃድ በእያንዳንዳቸው ላይ እንዲሆን በኢየሱስ ክርስቶስ ጸልያለሁ። ይህን ጸሎት የሚመለከቱ ሰዎች ሁሉ ላይ በኢየሱስ ስም ታላቅ ምስክርነት እንዲሆን መልስ በኢየሱስ ስም አግኝቶ በምስክርነት እንዲቆሙ በኢየሱስ ስም ጸልያለሁ። አሜን።